ከቅድም ጀምረህ እከሌ አንድ ብለህ ከሚስቱ ከደፈራት ጀምራችሁ አንድ በሉ። የሸዋን ሴቶች ልኬልሃለሁ። ሁላቸውም የሸዋ ጣርማበር ያቺ የጣርማበር ላይ ናት። ይችን የመሰለ ልጃገረድ ተመልከቱ። አለች እየተባለ ነው አሉ። እስካሁን አልተናገሩም። አንድ በል ቀይር ደግሞ በደንብ አላዩዋትም። ቆይ እቺ ሸዋ ናት። እችም እዛው ስክሪንሻት አድርጉ። የጠፋችባቸው የታገተች ቆንጆ ነው እንዳለ ወላጅ ዘመድ ጓደኛ ስክሪንሻት አድርጋችሁ የምታውቁ ለቤተሰቦቻችሁ አድርሱ። ችን የመሰለ ልጃገረድ ጉድ ተመልከቱ። ደላይን ይጥፋ። ሳይድ ይሄ ነገር ሪከርድ አድርገው እንዲፖስቱት ይሄንን ድምፅ ሪከርድ አድርጉት። እዚህ በፎቶ ላይ በሳይድ ወረባቡ ላይቭ ላይ በሚከታተለው ላይ የሚታዩት እህቶቻችን ሴት እህቶቻችን አካባቢያቸው ከሸዋ አካባቢ የመጡ እህቶቻችን በነ ይመች የሚባሉ ደላላዎች መጥተው አድራሻቸው የጠፋባችሁ እስከዛሬ ድረስ ሞተዋልም ብለው የተረዳችሁ ወይ ደግሞ አድራሻቸው ደግሞ ሞተዋልም አሉም የሉም ተብሎ ያልተገኙ እህቶቻችን የቤተሰቦቻቸው ካላችሁ መረጃም ካላችሁ ለሰይድ ወረባቡ በመላክ ጠቆም አድርጉ። አንድ ጊዜ ከኋላ ጀምራችሁ ከመጀመሪያው ጀምርና ሪከርድ አድርጉት። ዝም ብሎ ከደፈራችሁ ከሀና ጀምር። ከሀና ጀምርና ከዛ አሁን የምንናገረውን ሪከርድ አድርጉት። እሺ ሁላችሁም ሪካርደሮች እዚህ ስላሉ ከሀና ጀምር። ይሽዋ እንደ አዲስ ከሀና ጀምር። ይሃናን አንድ ስክሪንሻት አድርገህ ላክልኝ። በውስጥ በአንድ ስልክ ብቻ ስለምጠቀም ነው ፎቶ አይደለም። እሺ እልክልሃለሁ። እሺ ሀና አንዴ ቤቱን ደግሞ ታብታብ አድርጉለት። እሺ ሁላችሁም ከምን በላይ ግን ኮፒ ሊንክ አድርጉ። እሺ የተለያየ ፎቶ ምናምን ሲያይ ቲክታክ በራሱ ቲክታክን እንትን ልኬልሃለሁ። እሺ ይባናየው ጉድ ዓለም ይመልከት። ኢትዮጵያኖች ተመልከቱ። በደላላ የሚደርሰውን ግፍ እንደውም ብዙውን አላወጣናቸውም። በደንብ ኮፒ ሊንክ አድርጉ። ጥርት ያለ ወደ አንተ ተደበቅ። ኦኬ አንተ ተደበቅ። ልክ ያናን ስጨርስ አንተ ከሰከሰ አንድ ጊዜ እቺ ሁሉም ሰው እንደሚያውቃት ሀና ሸዋረቢት የቆቦ ልጅ ናት። እንግዲህ ሁላችሁም ታውቋታላችሁ። በህይወት እያለች ሙታለች ተብሎ ለቤተሰቦቿ መርዶ የተነገረ አሁን በደላሎች እጅ ያለች ሀና ትባላለች። የሸዋ ልጅ ቀጥል። እችም እንደዚሁ አለች ትመጣለች እያለ ደላላው ከዛሬ ነገ እያለ ይሄው 2 ዓመቷን እያስቆጠረች ነው። ትሙት ትድን አልታወቀችም። እችም የሸዋ ልጅ ናት። ጣርማበር ነው ምናምን አካባቢ። እችም እንደዚሁ ከወዲያ ስትመጣ ዙ ድንበር ላይ ሙታለች ተብሎ ለቤቶቿ የተረዳ የሸዋ ልጅ ሸዋረቢት የት አካባቢ ነው አሉት። አካባቢው ረሳሁት። የሸዋ ልጅ ናት። እችም ቀጥል። እቺ ከሁለት ኢብራሂም ትባላለች። የገምዛ አጾጊያ ነው። እችም እንደዚሁ ከአንጾጊያ ወደ የዛሬ 2 ዓመት ወደ ኢትዮጵያ ኢቃማ ልታወጣ ስትሄድ ድንበር ላይ ሙታለች ተብሎ ቤቶቿ መርዶ የተላከ እሷ ግን ታግታ በዛው እንደናሃኒ ጋር ያለች ናት። እቺ ደግሞ ይመች የሚባለው ደላላ አስረግዘዋት ኢትዮጵያ ወልዳ ስትመጣ እዛው ድንበር ላይ ታግታ ሙታለች ተብሎ ለቤተሰቦቿ የተረዳ የሸዋ ልጅ ናት። እቺ ተመልከቱ። በአረብኛም ትሰሩበት እሷ ናት። እችም እሷው ናት። እችም እሷው ናት። ስለዚህ አሁን ወደ ወንዶቹ አሉ ቀጥል። አሉ ሌላ ልኬልሃለሁ። ሌላ ላክልኝ። አለ እኮ ሌላ አላኩልህም እንዴ? አላክልኝም። የላክልኝ አንዱ አላኩልህም እንዴ? እስከምትልክለት ማለት ነው። የገጠር ልጅ እዚህ ቤት ካለ እኮ የገጠር ልጅ ካላችሁ ደውላችሁ ጥሩት። የገጠር ልጅን ጥሩት። እኔ የምጠይቀው ጥያቄ አለኝ።
ልኬልሃለሁ ግባና